እንደዚህ ነው አነጣጠፍ ይልሻል። እንደ ይሄ ነው እንጂ የምን መዘረክረክ ነው? አሁን ተመችቶኛል። ቅድምማ አናደሽኝ ነበር እኮ። ወደ ሳሎኑ እንሂድና ደግሞ ያኛውን አስተናግጂ ልጅን በይ የዝረክረክ ያለው ይኸው ዝረክረኩን ይሄ እንግዲህ በሉ እንዳለ ፋፍ አድርገሽ አስተናግጂ። እሺ በይ እሰየኔ ቆንጆ በይ አበጀሽ። ቅድም አናደሽ ነበር። አሁን ሽልማት ይገባሻል። እንደውም እሱ እንኳን ይለበስ ነበር መለበሱን ግን ዝም በይው በቃ እንደሱ አድርገው ሲቆሽ እንደገና እሱን ማውጣት ከላዩ ላይ ማልበስ ይሻላል። በይ አረጋኝ በይ ገና መቼ ተጀመረ እንጂ ተጀመረ እንጂ መቼ ተጨረሰህ? በይ ውስጥ ማስገባቱ ደብሮኝ ነው። አዎ ዝም በይው። እንደሱ ካላ ችግር የለውም። መግባት እንኳን ነበረበት። ትንሽ ይሄኛውን ወዲህ ሳብ አድርጊው። አየሽ ይኸው እየታየ ፍራሹ ይሄኛው ነይ በዚህ ቀጥ ያለኛው ማለት ነው። አዎ እንደሱ አድርጊው ማለት ምክንያቱም ከላይ እንደተለበሰ አይመስልም። ከውስጥ የገባ የሚመስለው ውስጥ ጋር ቢገባ አሪፍ ነበረ። ግን ታዩ ዝም ብሎ እንደሱ ይበል። ሲቆሽ ብድግ ማድረግ እንደገና ውስጥ ናውጣ አትውጣ። እሺ እየተጠናቀቅሽ ነው። አይዞሽ እየተጠናቀቅሽ ነው። አንበሳ በይ እሺ። አይበቃም እንዴ? ኧረ ትራስ ወይን ነው ትራስ አይደረግም? አርጊ እንጂ ትራሱን እዚህ ቤት ደግሞ ስራው ማደረገኝ ነው። ወይስ እንዴ አሁን ለምሳሌ ወጥ እየሰራሽ ሽንኩርትና ዘይቱና ጠብሰሽ ከበርበሬው ጋር ጠብሰሽ የምትጨምረው ሌላውን ነገር ወጣወጡን ክኩም ልበልሽ ሽሮ ሳጨምሩ ዝም ብለሽ ታወጪዋለሽ ወይስ እንደ ተጣዲ ይቀራል? ሰርተሽ ቀምሰሽ ነው የምታወጪው አይደለ? በቃ ቤትም ሲነጠፍ ደግሞ ሁሉ ነገር መጠናቀቅ አለበት። በጅምር መቅረት አይሆንም። እሺ አዎ አንበሳ ነው እያደረግሽ ድርድር አድርጊ። እረ ቅድም ማናደሽሽ ነበር እኮ አልጋ አነጣጠፉ ላይ ባለ ስራ አስለምሽ ስራ እንትን ስለማልል እኮ ወይ እሱ ነው እንደዚህ ያጨማለቀሽ እንዲያረጋ በራሱ እየሰራ እያበላሽ እና እያነጠፈ እያስተኛሽ ይሰራል እሱ ካልተጋገዝን አይሆንም ብለን። አዎ እሱማ ልክ ነው። መተጋገዝ ያለ ነው። ግን ደግሞ አንቺ እየሰራሽ እያለ አንቺ ላይ እሱ መጨመር ነው እንጂ ጭራሽ አንቺ ጠፍተሽ እሱ ሁሉንም ያንቺ የጥፋት ሁሉ እሱ ሰርቶ አይደለም ማለት ነው። እናንተ አትተጋገዙም እንዴ? መተጋገዝ ያለ ነውና ግን ደግሞ ሙሉ በሙሉ ለሱ ለቀስ የሴቱን ስራ ጭራሽ ሲጠፋሽ ደግሞ አስቢው እንግዲህ ይከብዳል። አዎ ነኮት መልክ ስጠኝ ሙያ በጎረቤት እማራለሁ ያለቻለች አሉ። መልክና ሙያ ማንን ትመርጫለች ተብላ አረ መልክ ስጠኝ ሙያውን ከጎረቤት እማራዋለሁ አለቻለሁ። ስለዚህ ተማሪያለሽ በይ የኔ ኮታታም አይ ይሄ እኮ ስድብ አይደለም። ያ ትምህርት ነው ላንቺም ለነገው ህይወትሽ ነው። ይችን እጅ ከኔ ቆርጠሽ አትተይ ስትሄጂ ይዘሻት የምትሄጂው አይደለም። ሙያ ማለት ስለሚወደኝ አይደለም የሚያግዘኝ። ባልሽማ ይወድሽ አናውቃለሁ። ቢወድሽም ግን ስህተትሽን ደግሞ መናገር ግድ ይለዋል። ዝም ብሎ አንቺ ስህተት ጋር አብሮ መጓዝ የለበትም። ስህተትሽን ማረም አለበት። ያው እንዴ ነው ቀላል ነገር እኮ ነው። ምን እንትን ለተሰለፉበት እንኳን ይሄና ሌላ ነገር ይሰራል። ሴት ልጅ ደግሞ ጎበዝና ቆራጥ ናት። ድንጋም ትፈልጣለች። ተነሳች ነው ቁርጠኛ። እሺ አንቺ እንደዛ ያልሽ እያደረግሽ ነው። ይሄ ለአንቺ ትልቁ ትምህርት ስለሆነ ማለት ነው። ምንም እንዳይከፋሽ። ይሄው አይ አንድ እንትን ወድቋን ደግሞ ሀዘን ይብላኝ አንሹ። ይሄው እዚህ ጋር ወድቆ ይሄው ያው አንሹ
ጓደኞቼ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ባለን ስራ እያበረታታችሁን ከጎናችን ሆኑ። እውነት የምሬ ነው የምላችሁ። ቪዲዮ ታያላችሁ፣ ላይክ አታረጉም፣ ኮሜንት ትኮምታላችሁ። ሰብስክራይብ ሰብም ሳታደርጉ ኮሜንት ትጽፋላችሁ። ላይክ ደግሞ ሳታደርጉ ኮሜንት ትጽፋላችሁ። ያ ላይክ ሳታደርጉ ኮሜንት ብጽፉ ዋጋ የለውም። ለምን ይነሳል? ላይክ እና ሰብ ካረጋችሁ ሰብስክራይብ ካደረጋችሁ በኋላ ላይክ ካረጋችሁ ኮሜንት የሚጻፈው ማለት ነው። ቪዲዮውን ደግሞ ከነመጨረሻው ከመጀመሪያው እስከ መጨረሻው ሳታዩ ኮሜንት ጽፋችሁ ከወጣችሁ ለእኔም አይጠቅምም የእናንተም አይጠቅምም። ለምን የሆነ ነገር ሲታይ ከመጀመሪያው እስከ መጨረሻው ምንድን ነው ይሄ ትምህርት የሚሆነው ተብሎ ሲታይ ነው ማለት ነው እንጂ ዝም ብሎ መንጨር አድርጎ ነካ አድርጎ ትንሽ አይቶ መተው አይደለም። እና ጓደኞቼ እንግዲህ በተግባር አሳዩን ማለት ነው። እንወዳቸዋለን፣ እናከብራቸዋለን። ይሄን ይመስላል። ልጅቱን በጊዜው አናድጃታለሁ፣ እሷም እንትን ብላለች ማለት ነው። ያው ስታበለሻሽብኝ ነው ማለት ነው። እንግዲህ በመጀመሪያ እኔ እንኳን እንደውም በራንክ ምናምን አደርጋታለሁኝ ብያችሁ ነበር። አደርጋታለሁ ብዬ ማድረጉን ተውኩት። ለምንድን ነው ማድረጉን የተውኩትኝ? አሞኛን እያልኩኝ ቶሎ መጣችብኝ። አውርቼ ሳልጨርስ ቶሎ ስለመጣችብኝ ነገሩ ተደበላለቀብኝና እንትን እንትን ሆነ ማለት ነው። ፕራንኩን ትቼው እሷም ደግሞ ተወዛገበባት አነጣጠፉ ላይ ማለት ነው። እኔም ያው ምናልባት ብትችልም እኔ አትችይም እያልኩኝ አስቸግራታለሁ ነው ብዬ የነበረው። አነጣጠፏን ሳይው ደግሞ ሳትችልበት ስትቀር ደግሞ ምኑ ብራንክ ሆነ ብዬ እሷ ጋር እንትን ብራንኩን ትቼው ወደ ቁም ነገሩ እሱንማ አጣጥፊና ወደዚህ አስቀምጪው እንጂ እንዴት ይነጠፋል? አሁን አሰግጂ አዛን ስል ነው የሚሰገደው አይደለ? ጠፍጠፍ አድርጋሽ ወደዚህ አስቀምጪው። እና ጓደኞቼ ይሄን መስላል። እንወዳቸዋለን፣ እናከብራቸዋለን። እንግዲህ በዱዓ አትለዩን እላችኋለሁኝ። እንዳልኳቸው አበረታቱን፣ በኮሜንት በላይ በሼር አበረታቱን። በተሻለ ነገርና በአማራና በደመቀ ሁነን እንድንመጣላችሁ ማለት ነው። እንወዳቸው